ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር አለ? እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። ይእዜ ትስዕሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቁሙ ታሪኩን እንመለከታለን። ከዚያም በታሪኩ መስታወትነት የራሳችንን ሕይወት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ 36 ተመዝግቧል። እናንተ ቤታችሁ ስትሄዱ ታሪኩን አንብቡት፣ ግልጽ ስለሆነ። እኔ ከታሪኩ ክፍል አንዳንድ ዋና ዋና ነገሮች አነሳለሁ። እንዲህ ይላል፣ እንደ ሙሴ ሕግ ይላል፣ የመንጻታቸው ወራት በተፈጸመ ጊዜ ይላል። እንደ ሙሴ ሕግ የሚለው ከኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ስቦ አምጥቶ ነው። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንዲህ ብሎ አዞ ነበረ። አንዲት ሴት ብትጸንስ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት ይላል። እንደ ሕመሟ መርገም ወራት 33 ቀን ትቀመጥ ይላል። 7 እና 33 40 ቀን ይሆናል። ወንድ ልጅ የወለደች ሴት 40 ቀን በቤቷ ትቆይና ከ40 ቀን በኋላ የወለደችውን ሕፃን ልጅ ወንድ ልጇን ይዛ የታዘዘውን መሥዋዕት ይዛ ወደ ቤተ መቅደስ ትመጣለች። በእግዚአብሔር ፊት ታቀርበዋለች። በካህኑ ታስባርከዋለች። ወንድ ልጅ ስትወልድ፣ ሴት ልጅ ከወለደች ደግሞ ይላል እንደ ሕመሟ መርገም ወራት 2 ሳምንት የረከሰች ናት ይላል። 2 ሳምንት ማለት 14 ቀን ነው። ከዚያም እንደ ሕመሟ መርገም ወራት 66 ቀን ትቀመጥ ይላል። 66 ሲደመር 14 80 ይሆናል። ከዚያ በ80 ቀኗ የወለደቻትን ሕፃን ልጅ ሴት ልጇን ይዛ ወደ እግዚአብሔር ፊት ታቅርባት፣ በካህኖች ታስባርካት፣ የታዘዘውን መሥዋዕት ታቅርብ ይላል። ይሄንን ነው እንደ ሙሴ ሕግ ያለው። ሕጉን የሰጠው አምላካችን እግዚአብሔር ነው። ነገር ግን ሕጉ በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ ስለተሰጠ እንደ ሙሴ ሕግ ብሎ ያነሳዋል። ይሄም ደግሞ ጥንት ሌላ መሰረት አለው። ጥቂት ነገር እናንሳ። አበው ነገር ከስሩ ውሃ ከጥሩ ይላሉና በመጀመሪያ የአባታችን የአዳምን አፈጣጠር እናያለን። አባታችን አዳምን አምላካችን እግዚአብሔር ኤልዳ በሚባል ስፍራ ከፈጠረው በኋላ በ40 ቀኑ ቅዱሳን መላእክት ወደ ገነት አስገብተውታል። ሔዋንን ደግሞ አምላካችን እግዚአብሔር ከፈጠራት በኋላ 80 ቀን በኤልዳ ከቆየች በኋላ ቅዱሳን መላእክት ወደ ገነት አስገብተዋታል። በዚህ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የተመዘገበ ነው። ኩፋሌ ማለት የተከፈለ ማለት ነው። የተከፈለውም ከአምስቱ ብሔረ ኦሪት ነው። አምስቱ ብሔረ ኦሪት የምንላቸውም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው።
ይህ መጽሐፍ ኩፋሌ የሚባለው መጽሐፍ ከ81 ቅዱሳት መጻሕፍት አንዱ መጽሐፍ ነው። በቤተ ክርስቲያናችን ካለው ስለ ስነ ፍጥረት በስፋት ከሚተርከው መጽሐፈ አክሲምራስ ተብሎ ከሚጠራው መጽሐፍ ጋራ የሚመሳሰል መጽሐፍ ነው። በዚህ ክፍል ውስጥ ነው የተመዘገበው። አንዳንድ ሰዎች አዳምና ሔዋን ገነት ውስጥ የተፈጠሩ የሚመስላቸው ሰዎች አሉ። አዳምና ሔዋን ግን ገነት ውስጥ አልተፈጠሩም። የተፈጠሩት ኤልዳ በሚባል ስፍራ ነው። ይህንንም በዚሁ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 6 ላይ ተመዝግቦ እናገኘዋለን። አዳምና ሔዋን እነሆ ከኤዶም ገነት ከወጡ ከተባረሩ በኋላ በተፈጠሩበት ስፍራ ኤልዳ በሚባል ምድር ኖሩ ይላል። ስለዚህ አዳም በተፈጠረበት በኤልዳ 40 ቀን ቆይቶ ወደ ገነት እንደገባ፣ ሔዋን በተፈጠረችበት በኤልዳ 80 ቀን ቆይታ ወደ ገነት እንደገባች እንዲሁ ሥርዓት ተሰራ። በብሉይ ኪዳን አንድ ወንድ ልጅ የወለደች ሴት የወለደችውን ወንድ ልጇን ይዛ ወደ ቤተ መቅደስ የምታመጣው በ40 ቀኑ ነው። ሴት የወለደች እናት ደግሞ ሴት ልጇን ይዛ የምትመጣ ወደ ቤተ መቅደስ በወለደቻት በ40 ቀኗ ነው። ለምን? ቤተ መቅደስ የሰማይ ደጅ ስለሆነች፣ በዚያ አምሳል የገነት አምሳል ስለሆነች ማለት ነው። ለዚህ ነው እግዚአብሔር ለእስራኤል ዘሥጋ ይህንን ያዘዘው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕግንና ነቢያትን ሊፈጽም እንጂ ሊሽር አልመጣምና በተወለደ በ40 ቀኑ በእናቱ በእመቤታችን እቅፍ ወደ ቤተ መቅደስ ገባ። አስተውሉ ወገኖቼ። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ተብሎ ተመዝግቧል። እኔ ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ነው ያለው። ሕግን ሊፈጽም ስለመጣ ሕጉን ፈጸመ። የመጀመሪያው እሱ ነው። ሁለተኛው የበኩር ልጅ ከሰውም ከእንስሳትም እግዚአብሔር ለኔ ቀድስልኝ ብሏል፣ ለኔ ለይልኝ ብሏል። በኦሪት ዘጸአት ምዕራፍ 13 ከቁጥር 1 ጀምሮ ደግሞ ይሄ ተመዝግቧል። ይሄም ምክንያት አለው። ሁላችን እንደምናውቀው አምላካችን እግዚአብሔር እስራኤል ዘሥጋን ከግብፅ ከባርነት ቤት በ9 ታላላቅ ተአምራት ነፃ ሊያወጣቸው በወደደ ጊዜ የግብፁ ፈርዖን እግዚአብሔርን አላውቅም አለ፣ እስራኤልንም አልለቅም አለ። ስለዚህ አምላካችን እግዚአብሔር 10ኛውን መቅሰፍት አመጣ። እርሱም ሞተ በኩር ነው። የግብፃውያንን የእንስሳቱንም የሰው ልጆችንም በኩር በግብፅ ምድር ያሉትን ሁሉ እግዚአብሔር ቀሰፈ፣ ገደለ። የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ጠቦቱ ተሰዋ። የጠቦቱን ደም በመቃኑና በጉበኑ ላይ ረጩት። ስጋውን እየጠበሱ በሉት። ፋሲካ ሆነ፣ ማለፍ ሆነ። በመጀመሪያ ሞተ በኩር ከእስራኤል ቤት አለፈ። ሁለተኛ እስራኤል ከባርነት ቤት ነፃ ወጡ። ከመከራ ወደ ክብር፣ ከሞት ወደ ሕይወት ተሻገሩ፣ አለፉ። ይሄ ነው ፋሲካ የሆነው። ስለዚህም እግዚአብሔር በጠቦቱ መስዋዕትነት የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ስለተቤዣቸው በኩሩን ለኔ ቀድስልኝ አለ። በኩሩን ለኔ ለይልኝ አለ። ከዚያ ጊዜ አንስቶ የእስራኤላውያን የበኩር ልጆች ወንዶቹ ደግሞም የእንስሳቱ የበኩር ልጆች ለእግዚአብሔር እንዲቀደሱ ታዞ ነበር።
ይሄንንም ሕግ ለመፈጸም ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ በእናቱ እቅፍ ወደ ቤተ መቅደስ የተወሰደው። እሱም የበኩር ልጅ ነዋ። ለባህሪ አባቱ ለእግዚአብሔር አብም የበኩር ልጁ ነው። ተቀዳሚ ተከታይ የሌለው አንድያ ልጁ፣ በባህሪ የሚተካከለው በመልክ የሚመስለው ልጁ ነው። ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠችን እርሱ በኩር ነው ስንል ለእግዚአብሔር አብም በኩር ነው፣ ለቅድስተ ቅዱሳን ለድንግል ማርያምም የበኩር ልጇ ነው። ሁለተኛ ሶስተኛ ግን ተከታይ የለውም። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን የበኩር ልጅ ስለሆነ በ40 ቀኑ ወደ ቤተ መቅደስ በእናቱ እቅፍ ተወሰደ። የመንጻታቸው ወራት በተፈጸመ ጊዜ ይላል። በሌሎቹ ሴቶች ልማድ ነው እንጂ በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ እንዲህ ያለ ነገር የለባትም። እንከን አይወጣላትም። ነውር ነቀፋ አይገኝባትም። ንጽሕተ ንጹሐን ናት። ብጽዕተ ብፁዓን ናት። ቅድስተ ቅዱሳን ናት። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ብሎ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ እንዳመሰገናት ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በአፋ በውስጥ በውጪ በውስጥ በሥጋ በነፍስ በገቢር በድርጊት በሥራ በነቢብ በቃል በንግግር በሐሌው በሐሳብ በምኞት ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። ነውር ኃጢአት የለባትም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ናትና ክብርና ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ይሁን። የመንጻታቸው ወራት በተፈጸመ ጊዜ ሲል በሌሎቹ ሴቶች ልማድ ማምጣቱ ነው። ስለዚህ እመቤታችን ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስን በ40 ቀኑ ታቅፋው ወደ ቤተ መቅደስ ይዛው ገባች። የታዘዘውን መስዋዕት ልታቀርብ ማለት ነው። በእግዚአብሔር ፊት ልታቆመው። የሚገርም ነው። በጌታ ፊት ሊያቆሙት ይላል። እሱ እኮ ራሱ የጌቶች ጌታ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። በባህሪ ሞት የሌለበት በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። ግን የጌቶች ጌታ ነኝና ከሕግ በላይ ሆኜ ልመላለስ አላለም። ሕግ ሰጪ ነው። ራሱ ሕግ ነው። አስቀድሞ ለአባታችን ለአዳምና ለሰው ልጆች በሙሉ ሕገ ልቡናን የሰጠ አምላካችን እግዚአብሔር ነው። በሊቀ ነቢያት በሙሴ በኩል ሕገ ኦሪትን ለእስራኤል ዘሥጋ የሰጠ አምላካችን እግዚአብሔር ነው። ደግሞ ሕገ ወንጌልን የሠራ የሰጠ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግን ምንም ሕግ ሰጪ ቢሆን ምንም ራሱ ሕግ ቢሆንም ከሕግ በላይ ሆኖ አልተመላለሰም። ሕጉን ፈጸመ። ሕጉን ፈጽሞ ሕግ ፈጽሙ ለማለት ለአብነትም ጭምር ነው። ሕግ ለመፈጸም ብቻ አይደለም። ከእኔ ተማሩ ስላለ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ማለት ነው። ከሱ ከምንማራቸው ትምህርቶች መካከል አንዱ በ40 ቀን ሕጉን መፈጸሙን በእናቱ እቅፍ ወደ ቤተ መቅደስ መወሰዱን ነው። ወደ ኢየሩሳሌም ወሰዱት ይላል። ከዚያም በዚያ በኢየሩሳሌም አንድ ጻድቅና ንጹሕ ሰው የዋህ ትጉ ታታሪ ደግ ሰው አረጋዊ ካህኑ ስምዖን የሚባል ሰው ነበረ ይላል። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪኩ። እነሆም መንፈስ ቅዱስ
ያደረበት ነበረ ይላል። መንፈሰ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፍር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያቀና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። ምንድነው ይሄ? ጥቂት ነገር እናንሳ። በጌታ የተቀባውን አለ መሲሑን ክርስቶስን በዓይነ ሥጋው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ነግሮት ነበረ። እንዲህ ነው ታሪኩ። በሱ ዘመን በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ ይላል። ይህ በጥሊሞስ እንዲህ አለ፣ በምድር ላይ ያላደረግኩት ነገር የቀረኝ ነገር ምንድን ነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ነው ያሉት፣ በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል። ታሪኩ እንደሚናገር ሁለቱ መንገድ ላይ አርፈዋል ይላል። ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሰው። ትንቢተ ኢሳይያስን ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወተወልድ ወልደ የሚለውን ማለት ነው። ኖ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን፣ እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈው። ሴት ልጅ ትጸንሳለች ብሎ ጻፈው። ይህን ብሎ ደክሞት ቢያሸልብ የእግዚአብሔር መልአክ ወለት ጸንስ የሚለውን ወለት የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚለው ተለውጦ ድንግል ሆኗል። ማን የለወጠው ብሎ ግራ ገብቶት እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደክሞት እንደገና አሁንም መልአኩ ፋቀው። ከዚያ ተኛ። ሶስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል የእግዚአብሔር መልአክ ተናገረው። ምን አለው? እነሆ ይትሞት ዘንበለ ትርአይ መሲሖ ለእግዚአብሔር አለው። የእግዚአብሔርን መሲሕ ክርስቶስን ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ። እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና አቆየው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ
አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄንን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች፣ ድንግል በድንግልና መሲሁን ክርስቶስን ወልዳለች፣ ሂድና እየው አለው። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። አስተውሉ ወገኖች። ከወክፎ ውእቱኒ ወአንበሮ ውስተ ሕፅኑ ይላል። ከነርሱ ተቀብሎ አቀፈው ይላል። ወባረኮ ለእግዚአብሔር ይላል። እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ? እዚህ ጊዜ አደረስከኝ፣ ከደዌ ፈወስከኝ፣ ከእርጅናዬ አደስከኝ። ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ተቀብሎ አቀፈው። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቅፏልና ያን ጊዜ ነው እንዲህ ያለው ይእዜ ትስዕሮ ለገብርከ በሰላም በከመ እግዚኦ አዘዝከ አለ። አስተውሎ ወገኖች፣ አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋለህ አለ። ባሪያህን በሰላም ታሰናብተዋለህ። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበረና አሁን እንግዲህ ድንግል በድንግልና እንደጸነሰች አየው። ድንግል በድንግልና መሲሁን እንደወለደች አየው። ለመጻፍ የከበደኝን ቃል አንተ ለውጠ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ መድኃኒት ክርስቶስን አይተዋልና፣ ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል ነው። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋለህ። ርዕሳችን እሱ ብቻ ግን አይደለም። አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጥ ነው አለው።
ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ። አስተውሉ ወገኖቼ፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት በጠላት በዲያብሎስና በሰራዊቶች አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል